እኛ ኢትዮጵያኖች ለምንድነው ይሄን ያህል ስደት ላይ በአሁኑ ጊዜ እንደዚህ አይነት ነገር እርስ በርስ ማንስማማው? ለምን እንደሆነ ለራሴ ይገርመኛል ማለት ነው። ለምንስ እንደዚህ ነው የምንሆነው? ስደት ላይ እንደውም ከሀገራችን ይበልጥ መተሳሰብና መፈቃቀር እየቻልን አሁን ላይ ለምንስ እንደዚህ እንሆናለን የሚለው ነገር እንግዲህ ለራሴ ጥያቄ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝዝት ይበልልኝ። ወርቅና ድንቅ ብርቅዬ የሆናችሁ ቤተሰቦቼ ሰላም ናችሁ? ሰላማችሁ ብዝዝዝት ይበልልኝ። ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ በማለት በትህትና እጠይቃለሁ። ውዶቼ እናንተ እያላችሁ ቻናሌ እንዳይወርቅብኝ ከይቅርታ ጋር ቻናሌን አነሳሱልኝ በማለት በትህትና እጠይቃለሁ። ዛሬ ይዤ የመጣሁት በእውነተኛ ታሪክ የተመሰረተ እውነተኛ የሆነ ነገር ነው። ይሄንን ነገር ልነግራችሁ ያሰብኩት እንግዲህ አንድ እህት ነበረችኝ። እህት ስላችሁ ደግሞ ያው በስጋ አንዛመድም፣ ያው በመቀራረብ እንደ እህቴ ነው ማያት እና የእሷ ታሪክ ነው ይዤ የመጣሁት እውነተኛ ታሪክ የሆነ ነው እና የእሷ ታሪክ ምን እንደሆነ ልነግራችሁ የወደድኩበት ነገር እንግዲህ አሁን ፍቅር እንዲኖረን እና መስማማት እንዲኖረን በተለይ ስደት ላይ ያለ ነው የራሳችንን ዜጋ አሳልፈን ባንሰጥ ጥሩ ነው በማለት ሌላው ሊማርበት ይችላል በማለት ይዤ የመጣሁት ማለት ውዶቼ። ስለዚህ ውዶቼ ምን ሆና መሰላችሁ? አንድ ሴት እንደነገረችኝ ማለት እሷ ለስደተኛውም ሰው ያልፍልኛል ብላ ስደትን መርጣ ወደ ስደት ትመጣለች። በምትመጣበት ሰዓት እንግዲህ የመጣችበት ቤት አልተመቻትም። ያ ያልተመቻት ቤት እንግዲህ ቀይሩን ብላቸው ቢሮ ስትጠይቃቸው ቢሮ ደግሞ በስንት ስቃይ እንግዲህ ሊቀይሯት እና ሴትዮዋ ደግሞ አልሰራም ስትል ሴትዮዋ ያው ወደ ቢሮ ይዛት ሄደች። ሴትዮዋ ወዳታለች። እንግዲህ ግን ያው ያለ መግባባት ነገር ነው፣ ተፈጥሮ ነው። ሴትዮዋ ደግሞ ያው በባህሪዋ መጥፎ ባህሪ ስለሆነላት እንግዲህ ልጅቷን መቋቋም ስላቃታት ወደ ቢሮ እንደ ማንኛውም ሰው ሰርታ ለመለወጥ እዚህ ሀገር በመጣች ሰዓት እንግዲህ ወደ ቢሮ ወስዷት ሌላ ቤት ጥሩ ቤት እንዲያስገቧት ብላ ስላሰበች እንግዲህ ቢሮ ሄዳ ነበረ። ቢሮ ስትሄድ ደግሞ እንግዲህ እነዛ ቢሮዎች ያው ከዛ የባሰ መጥፎ የሆነ ቤት ትልቅ የሆነ ቤት ነው ያስገቧት ትላለች ማለት ነው ማለት ነው። እንግዲህ እሷ እንደነገረችን ትልቅ ቤት አስገቡኝ። እዛ ቤት ካስገቡኝ በኋላ እንግዲህ ያለ ዜጋ ነው ያለችው። ያቺ ዜጋ ደግሞ እኔን እያሰቃየችኝ ምግብ ብቻ ሳይሆን ደግሞ ስራው በእኔ ላይ ነው ጫናው። ቤቱ ትልቅ ነው። የቤቱን ጨርሼ ውጪም በየቀኑ እኔ ነኝ በፀሐይ ምግብ አልበላም። ፀሐይ ላይ ነው ወጥቼ የማጸዳው። ከእንደገና መስገጃው ውጭ አለ። ይህን ሁሉ እኔ ነኝ የማደርገው። ይሄ ከእንደገና እንደዚህ ሰርቼ መጥቼ እሷ ብቻ ምግብ ብቻ ነው የምትሰራው። ያ ምግብ ደግሞ እየሰራችም ደግሞ ሴትዮዋም አብራት ነው የምትሰራው። ስለዚህ ያ ደግሞ ሳህን የነሱ የሰሩበትን ሳህን እኔ ነኝ የማጥበው። በዛ ላይ ደግሞ ደሞዜ ላይ ችግር አለብኝ። ከእሷ ከምትሰራኝ ሰራተኛዋ ጋር ደግሞ አልተስማማንም በማለት እንግዲህ ይሄንን ነገር በጣም ከአቅሟ በላይ ሲሆን እንግዲህ ልጅቷ አማራጭ ያደረገችው እንግዲህ ወጥታ መስራትን ነው አማራጭ ያደረገችው ማለት ነው። ስለዚህ እዛ ውስጥ ቤት እንግዲህ እዛም ድጋሚ ያው ከዛ የበለጠ እነሱ ቢሮዎች አውቀው ወደዛ የከተቷት ማለት ነው። እንግዲህ ይሄ ነገር ስላየች በቃ ወይ ሀገር ይውሰዱኝ ወይ ደግሞ ቤት ቀይሩኝ በማለት ብትጨቀጭቃቸውም እነዛ ሰዎች ቢሮ ውስጥ ያሉት ሊሰሟት አልቻሉም። ስለዚህ አንድና አማራጭ ያደረገችው ነገር ወጥታ መስራት ነው። እንግዲህ ወጥቼ መስራት አልፈለግም ነበረ በእነሱ የተናሽነት ወጥቼ ልሰራ የቻልኩት አለች። እንግዲህ ልጅቷ ያው ስትወጣ እንግዲህ የሚያስወጣት ሰዎች ብር ስለሌላት ያው በእነሱ ብር አድርገው ነው ያስወጧት ከዛ ቤት። ከዛ ቤት ደግሞ በስቃይ በመከራ ነው፣ በጣም በአደገኛ መንገድ ነው የወጣሁት ነው የምትለው ልጅቷ። ከዛ ከወጣች በኋላ እንግዲህ ያቺ ያስወጣቻት ሴት ያው ልጅቷ አገሬውን ምንም የምታውቀው ነገር የለም ያው አበሻ ነች ብላ በማመን እንግዲህ ያው ልጅቷ ይዛት ካስወጣቻት በኋላ ያቺ ልጅ እንግዲህ ወዲያውኑ ፈርታ ይሆናል
ወዲያውኑ ቤት ታስገባታለች ማለት ነው፣ ስራ ቦታ ማለት ነው። እዛ ስራ ቦታ ካስገባቻት በኋላ የወር እንግዲህ ያስወጣቻትን የወር የሰራችበትን ደሞዝ ሙሉ በሙሉ ትሰጣታለች ማለት ነው። የቤት ኪራዩም ምኑም እንደዚህ እየተባለ እንግዲህ ልጅቷ እዛ ቤት ውስጥ የወጣችበት ቤት እንግዲህ ያው የወጣችበት ስላችሁ ልጅቷ አበሻ ያስወጣቻት ቤት እንግዲህ እቃ ለብዙ ጊዜ ወደ ስራ እየገባችበት ቤት ነው የምትኖረው። እረፍትም አትወጣም፣ ምንም አትልም፣ ልብስም የላትም እዛ። ይህች እንግዲህ ልብስ የላትም፣ ምንም ነገር የላትም። ብራም ያለች የምትጨቃት እንግዲህ ልጅቷ ደግሞ እዚህ ጋ ያልፍልኛል ብላ በፍራቻ እሷን እየፈራቻት ነው ያለችው። እሷን እየፈራቻት ነው የምትከፍለው ማለት ነው፣ የቤት ኪራዩ ማለት ነው። እንግዲህ ይቺ ልጅ አንዳንዴ አበሻ እኔ የታዘብኩት ነገር ቢኖር ማለት ነው ይቺ አበሻ ተባየዋ ማለት ነው እንግዲህ አንዳንዴ እግዚአብሔርን መፍራት የለብንም እንግዲህ አንዳንዴ ደግሞ እኛ አገሩን እናውቃለን እኛ የበላይነት አለን ብለን ሌላ ሰውን መጉዳት የለብንም ብዬ ነው የማስበው። ስለዚህ ይቺ ልጅ ማለት ነው በአሁን ሳሌ በገዛ ዜጋዋ ነው ፍራቻ ውስጥ ያለችው። እንግዲህ የፈራችው ዜጋዋን ነው እንጂ እነዛን አይደለም። ምክንያቱም ይቺ ዜጋ ያስወጣቻት ገና ለገና ታስይዘኛለች በማለት ፈራችው ያለችው። ብር ካላክሽ እያለችን 10 እየጨቀጨቀቻት ነው የቤት ኪራይ እያለቻት ማለት ነው። እና እንድትማሩበት ነው ይሄን ያህልና ይዤ የመጣሁት ያው እናንተ እንድትማሩበት ነው ይዤ የመጣሁት ራሳችሁን እንድትጠብቁና ይሄ ነገር ከመድረሱ በፊት ራሳችሁን ደግሞ ከዚህ አይነት ነገር ለማሻሽ ቢቻላችሁን መንገድ የሆነ መንገድ መፍጠር ይኖርባቸዋል ብዬ ነው የማስበው። እና ለዛ ነው ይዤ የመጣሁት ይህን ነገር። ስለዚህ አንዳንድ ኢትዮጵያኖች ለምን በራሳችን ዜጋ ላይ እንደዚህ ያህል ጭካኔ፣ ለምንስ እንደዚህ ያህል ስደት ላይ ስንወጣ ለምንድን ነው ኃይለኛ የምንሆነው? በገዛ ስጋችን ላይ በገዛ ህይወታችን ስጋችን ማለት ኢትዮጵያዊ ማለት ደማችን አንድ ነው። ብሔራችን ሊለያይ ይችላል፣ መልካችን ሊለያይ ይችላል፣ ሃይማኖታችን ሊለያይ ይችላል፣ ግን ደማችን ግን አንድ ነው። ኢትዮጵያነት ማለት በጣም እንጃ። አሁና ለምንድን ነው የምንጨካከነው? እሷ ብቻ ሳይሆን እኔም ብዙ ሰው አይቻለሁ። ስደት ከወጣን በኋላ እርስ በርስ አብረን መስማማት አንችልም፣ ተስማምተን ስራ አንሰራም፣ አሳልፈን ዜጋችንን እንሰጣለን። ያልሆነ ወሬ እያወራን ደግሞ ለሌላ ዜጋ አሳልፈን እንሰጣለን። ውሸት ወሬም እያወራን ምናልባት ማዳሟ አንቺ ቀድመሽ መተሽ እሷ ከኋላሽ መታ ማዳሟ እሷን ከወደደቻት አንቺ እሷን ለማጥፋት ብለሽ የማታረጊው ነገር የለም። ለምንስ እንደዚህ ይሆናል? ለምን ፍቅር አይኖረንም? ለምን? ገንዘብ እኮ ምንም ነገር አያደርግም። ገንዘብ ጠፊ ነው። የሰው ልጅ ግን ምንም ቢሆን አንቺ እዛ ጋ እንግዲህ እነዚህ የቀጠሩሽ ሰዎች ባህሪያቸውን ታውቂያቸዋለሽ፣ ምን አይነት ባህሪ እንዳላቸው። እነሱን ማመን ከባድ ነው። አሁን ጥሩ ፊት ቢያሳዩሽ ነገ ደግሞ ተቀይረው ነው የምታያቸው። ስለዚህ ነገ ብትወርቂ እኮ ያቺ አጠገብሽ ያለችው ነች የምታነሳሽ። ወደቅሽ ብላ ፊቷን አታዞርም። ምክንያቱም ደሟ ነቻ፣ ኢትዮጵያ ሆነሻ። ምንም ቢሆን አንቺ ጨካኝ ብትሆኝባትም እሷ እንግዲህ አንቺ የሆነ ነገር ብትሆኚ የውስጥ ውስጧን ሄዳ አንቺን ለማዳን ነው። እርግጥ እርስ በርስ ስንሰራው ማንኛውም ሰው ላይስማማ ይችላል፣ ግን ይህን ያህል ድረስ መደራረስ አይጠበቅብንም ብዬ ነው የማስበው። እና እባካችሁን በስደት ያላችሁ እህት ወንድሞች ፍቅር ይኖራችሁ፣ እርስ በርስ እንስማማ። ለምንድን እንፈቀቀር? ደግሞ የሆነ ነገር ሲኖር ደግሞ መንገድ እናሳይ። እርስ በርሳችን ተደጋግፈን ተደጋግፈን እርስ በርሳችን እንደግ። ለምንስ እንደዚህ እንሆናለን? ስለዚህ ባካችሁ ስደት ላይ ያላችሁ እህቶቻችን ባካችሁ ስለ እግዚአብሔር ብዬ ልለምናችሁና ራሳችሁን ከዚህ አይነት ነገር ጠብቁ። በቃ ከራሳችሁ ከዚህ አይነት ነገር ጠብቁ። በራሳችሁ ዜጋ ጋር መሰቃየት ማለት ነው። እና እባካችሁን አንዳንድ ኢትዮጵያ በዚህ አይነት ባህሪ ያላችሁ ሰዎች እባካችሁን ምንም አይደለም። ዛሬ ማግኘት ቢኖርም ነገ ማጣት ይኖራል። ስለዚህ ወደ ራሳችሁ ተመለሱ። ዛሬ ይዤ የመጣሁት ይሄ ታሪክ ማለት ነው ትማሩበታላችሁ ብዬ ስላሰብኩ ነው ይዤ የመጣሁት። እና ፍቅር አንድነት ይስጠን፣ ሰላማችን ያብዛልን፣ ዓለምን ሰላም ያርጋት።